ለልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል። የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል። ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ገለጸው። ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል። በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ በሰጠው ቃለ መጠይቅ ላይ አመልክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በወቅታዊ ጉዳዮች ላይ ሰፊ ቃለ መጠይቅ ሰጡ። የአብይ አህመድ ውሳኔዎችን የጨቅላ ሲሉ ማብጠልጠላቸው ተገለጸ። ያልበሰለና የኢትዮጵያን ሕዝብ የማይመጥን ውሳኔ ነው ከብልጽግናው መሪ የሚተላለፈው ያሉት ፕሬዝዳንት ኢሳያስ አፈወርቂ ይህም የቀጠናውን ሰላም እያደፈረሰው ነው ሲሉ መግለጻቸውን ለማወቅ ተችሏል። በቃለ መጠይቃቸው ሁለት ያህል ጊዜ አብይ አህመድን ከጨቅላነት ጋር አያይዘው የገለጹት ፕሬዝዳንት ኢሳያስ አፈወርቂ የብልጽግናው አገዛዝ ክህደት እንደፈጸመባቸው በተዘዋዋሪ ተናግረዋል። የአብይ አህመድ የወደብ አጀንዳ ብዙ ህዝብ አለን፣ ወደብ ያስፈልገናል ከሚል አስተሳሰብ ብቻ የመነጨ መሆኑ ጨቅላነት ነው ያሉት አቶ ኢሳያስ አፈወርቂ የብልጽግናው አገዛዝ ኤርትራን በዓለም አቀፍ መድረኮች አስቀድሞ ለመውቀስና ለመክሰስ የሚያደርገውን እንቅስቃሴ ክፉኛ ተችተዋል። የብልጽግና ፓርቲ ርካሽ ውሸት ነው፣ የጦርነት ዝግጅቱን ለመደበቅ የተደረገ ነው ሲሉ ተደምጠዋል። በፋኖ ላይ በግዴለሽነት ጦርነት መክፈት ለምን አስፈለገም? ብልጽግና ፓርቲ ከኤርትራ ጋር ጦርነት ከሚጭር ለምን በአገር ውስጥ ያለውን ችግር አይፈታም ብለው ጥያቄ ያነሱት ፕሬዝዳንት ኢሳያስ አፈወርቂ የእሳቸውና የአብይ አህመድ አገዛዝ ግንኙነት የሻከረበትን ምክንያት ፍንጭ ሰጥተው ተናግረዋል። የፕሬዝዳንት ኢሳያስና የአብይ አህመድ ግንኙነት መሻከር የጀመረው በፕሪቶሪያው ስምምነት መሰረት ህወሓት ትጥቅ እንዲፈታ የሚያስገድደውን ሂደት አብይ አህመድ ሆን ብሎ በማስቆምና ፋኖን አጠፋለው አማራን ትጥቅ አስፈታለው በማለት ወደ አማራ ክልል ሲገባና ለዚህም እርምጃው የኤርትራን መንግስት ድጋፍ ጠይቆ ባለማግኘቱ እንደሆነ ተመላክቷል። የአቶ ኢሳያስ አፈወርቂን የቅዳሜ ዕለቱን ቃለ መጠይቅ በተመለከተ ከአብይ አህመድ አገዛዝ በኩል እስካሁን ምላሽ አልተሰጠም። የፕሬዝዳንቱን ቃለ መጠይቅ አስመልክቶ ኤርትራዊው የሚዲያ ባለሙያ አክሊሉ ሳለ አጭር ማብራሪያ ሰጥቶናል። ፕሬዝዳንት ኢሳያስ አፈወርቂ ጠቅለል ባለ ካየነው ብዙ ጉዳዮችን ያነሳበት ነው። በዋነኛነት የከባቢው ወይ ደግሞ የቀጠና ሰላም በተለይ ደግሞ በኤርትራና ኢትዮጵያ ህዝቦች መካከል ሰላሙ እንዲቀጥልና ካለው ወይ ከነበረው የጦርነት ወይ የጥላቻ መንፈስ የምንወጣበትን መንገድና እንድንወጣ የተናገረበት ነው። ሌላው የአፍሪካ አገራትና የአፍሪካ አገራት መንግስታት ከዚህ በፊት ለየት ባለ መልኩ ራሳቸውን ነፃ የማውጣት መንፈስ እየታየ መሆኑንና ራሳቸውን የሚችሉበት የልማት ጎዳና ወይ መርሃ መነሳሳት እንዳለባቸው የተናገረበት ነው። የሩቅ መንግስታት ለንደን ዩናይትድ አረብ ኤምሬትስ ኢትዮጵያ ውስጥ ወይ ደግሞ ከኢትዮጵያ መንግስት ጎን በመሆን የአካባቢ ሰላም የሚበጠብጡበትን መንፈስ እየታየና እየታዘበ መሆኑን የኤርትራ መንግስት ቀጠል ባለ ደግሞ ስለ ኢትዮጵያና ኤርትራ ግንኙነት ተጀምሮ የነበረው መልካም ግንኙነት፣ መልካም ተስፋ፣ መልካም ሰላም በኢትዮጵያ መንግስት አነሻሽነት ወይ ፍላጎት ሁኔታው ወደ ሻካራነት የተቀየረበት መንፈስ የተናገረ ነው። ከዛም አልፎ ደግሞ የኢትዮጵያ መንግስት እየወሰደ ያለው እርምጃና እያወጣቸው ያሉ መግለጫዎች ስለ ኤርትራም ስለ ሌላ ሀገራት የሚናገረው በአጠቃላይ የጨቅላነት ወይ ደግሞ በፖለቲካ ያልበሰለ ሜንታሊቲ ወይ መንፈስ ያለው አነጋገርና አስተያየት መሆኑን የተናገረበት ከዛም አልፎ ደግሞ በማንኛውም መልኩ ወደ ጦርነት ተገደን ራስን ለመከላከል ካልሆነ በስተቀር ወደ ጦርነት የመግባት ፍላጎቱ ማዝማሚያውን በኤርትራ መንግስት በኩል እንደሌለ የተናገረበትን ጠቅለል ባለ መልኩ መናገርና ማየት ይቻላል። የኤርትራ መንግስት እንዲህ አይነት አቋም ይዘናል፣ እንዲህ አይነት መስመር እየተከተልን ነው ባይልም በማንኛውም አይነት መልክ በኢትዮጵያም በኤርትራም በዛ አካባቢ ሰላም እንጂ ጦርነት መነሳት እንደሌለበት ወይ ደግሞ አስፈላጊ እንዳልሆነ በግልጽ የተናገረበት ነው። አቋምን በሚመለከት መልክ ኤርትራ ራሷን የመከላከል ሙሉ አቋምና መብቱም አቅሙም እንዳላትና ተገዳ ካልሆነ ወደ ጦርነት መግባት እንደማትፈልግ
እንደሚፈልግ የተናገረበት ነው። ከዛ አልፎ ተርፎ ግን በኢትዮጵያ መንግስት በኩል የሚደረጉ ዛቻ፣ ማስፈራራት ውሳኔዎች ወይ ደግሞ መግለጫዎች ኤርትራንም ኢትዮጵያንም በቀጥታ ወደ ጦርነት ውስጥ ሊከት የሚችል አይነት እንቅስቃሴና አካሄድ መሆኑን የተናገረበት ነው። ማለት እስከ ዛቻ ድረስ የደረሰ መግለጫና አስተያየት በኢትዮጵያ መንግስት በኩል እንደሚሰጥ የተናገረበት ነው። ለምሳሌ ከጠቀሰው 130 ሚሊዮን ህዝብ ነን እኛ፣ የባህር በር ያስፈልገናል፣ በሰላሙም በግዴታ 2000 ኪሎ ሜትር ሊጓዝ የሚችል ሚሳይል ገዝተናል፣ የጦር ጀቶችን ገዝተናል፣ ድሮኖችን ገዝተናል፣ አፋር ክልል አካባቢ የድሮን ማዘዣ ከፍተናል። እነዚህ ነገሮች በሙሉ ስታያቸው አንድም መንግስት ወደ ጦርነት የሚያስገባ ወይ ደግሞ ለጦርነት ተነሳሽነት ፍላጎት እንዳለው የሚያሳዩ እና ስህተት መሆናቸውን በግልጽ የተናገረበት ቃለ ምልልስ ነበር። ኢትዮጵያ ውስጥ ያሉ የሰላም እጦት ሁኔታዎች በብልጽግና ፓርቲ ወይ ደግሞ በዶክተር አብይ አህመድ የአመራር ድክመት ወይ ደግሞ ብሔር ብሔረሰቦችን በኩል መንፈስ ካለማየት የተነሳ ወይ የመጣ የሰላም እጦት ኢትዮጵያ ውስጥ እንዳለና ፋኖን በተመለከተ ወይ ደግሞ የትግራይ ክልልን በተመለከተ ግን ሰላም በነበሩበት ሰዓት የፋኖ ታጣቂ ኃይሎች ላይ ሊወሰድ የነበረ እርምጃን የኤርትራ መንግስት ፓርቲሲፔት ባለማድረጉ የኢትዮጵያ መንግስት ኩርፊያ እንዳለው ወይ ደግሞ ቂም የመያዝ አይነት ነገር እንዳለ በትክክል በቀጥታ ባይናገርም ያው አካባቢውንና ኢትዮጵያ ውስጥ ያለውን የሰላም እጦት መንስኤ አድርጎ የገለጸበት ነው። ቀጠናው ላይ ብቻ ሳይሆን መላ የአፍሪካ ሀገራት የውስጥ ልማታቸውን በራሳቸው ፖሊሲና በራሳቸው መንግስት ብቻ መወሰን እንዳለባቸው፣ የውጭ ሀገራትን ጣልቃ ገብነትና ከጎረቤት ሀገራት ጋር ሊነሳ የሚችል ጦርነትን ማንኛውም አይነት የንግድም ምናምንም የውጭን ትቶ ኢስት አፍሪካ መላ አፍሪካ ሀገራት ተባብረው እንዲሰሩ ወይ ደግሞ ተባብረው የማደግ መንፈስ እንዲመጣ ያ ደግሞ ከረጅም ጊዜ በፊት የነበረ አቋም መሆኑን በተለይ ሪጂናል ኢንቴግሬሽን የሚለው ነገርም በአጽንኦት የተናገረበትና የደገመበት አጋጣሚ ነው። ጎንደር ላይ ዘመቻዎችን በጋራ እያካሄዱ ያሉት ሁለቱ የፋኖ አደረጃጀቶች ከሰሞኑ በርካታ ወታደራዊ ድሎችን የተቀዳጁ መሆናቸው ተገለጸ። በአማራ ክልል የሚካሄደው የህልውና ተጋድሎ ዛሬም በተለያዩ ቀጠናዎች መቀጠሉን ከሚደርሱን መረጃዎች ለማወቅ ተችሏል። ከትላንት ጀምሮ ከጎንደር ከተማ አቅራቢያ በሚገኙት እንፍራንዝ እና ማክሰኝት ከተሞች በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ ህዝባዊ ድርጅት የጋራ የማጥቃት እርምጃዎች ከተሞችን ከአገዛዙ ጥምር ጦር አስለቅቀው መቆጣጠራቸው የተገለጸ ሲሆን በየከተሞቹ የሚገኙትን የፖሊስና የአድማ ብተና ካምፖችንና መስሪያ ቤቶችን በመቆጣጠር ብዛት ያለው ወታደራዊ ቁሳቁስ በእጃቸው ማስገባታቸውም ታውቋል። ከ50 በላይ የፖለቲካ እስረኞችም ነፃ መውጣታቸውን ነው በደረሰን መረጃ ላይ ተመለከተው። የአብይ አህመድ አገዛዝ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ ጥቃት ከተቀለበሰ ወዲህ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ድሎችን እያስመዘገቡ ቀጥለዋል። ጎጃም፣ ሸዋ፣ ወሎ በርካታ አውደ ውጊያዎች እየተደረጉ ነው። የዘውትር ተሳታፊያችን የተወሰኑትን መረጃዎች ሊያካፍለን መስመር ላይ ነው። የአማራ ፋኖ በተለያዩ አውደ ውጊያዎች ላይ ከፍተኛ ማጥቃት እየሰነዘረ ነው። ከ3 እና ከ4 ወር በፊት ራሱን እየተከላከለና በአንዳንድ ቦታዎችም ላይ መልሶ ማጥቃት እያደረገ በተጓዳኝ የሰራዊት ስልጠና በአዲስ መልክ ሲያደራጅና የፖለቲካና ወታደራዊ ስልጠና ሲሰጥ ከቆየ በኋላ በዚህ 2 ሳምንት ውስጥ ግን በበርካታ የአማራ ክልል የውጊያ ቀጠናዎች ላይ ወደ ማጥቃት በመሸጋገር ከፍተኛ ድል እየተጎናጸፈ ነው። በትናንትናው ዕለት እንኳን በደቡብ ጎንደር በላይና በታች ጋይንት ወረዳዎች ላይ የፊታውራሪ ገብርዬ ክፍለ ጦር ከፍተኛ ውጊያ በመክፈት በተለይ በታች ጋይንት የምትገኘውን ዋና ከተማዋን አርብ ገበያን አሁን ከሰዓት በኋላ 6 ሰዓት አካባቢ ተቆጣጥሮ አርብ ገበያ በዚህ ሰዓት በፋኖ ኃይሎች እጅ ወድቃለች። በከተማዋ ውስጥ የነበረው ለሚሊሻና ለአድማ ብተና ስልጠና ተብሎ የመጣ በርካታ ተተኳሽና መሳሪያ ክላሽ መሳሪያዎች የነበረውን መጋዘን ሰብረው በመግባት በዛ ውስጥ ያለውን ትጥቅና ስንቆቻቸውን ይዘው ከተማዋን በማረጋጋት ላይ እንደሚገኙ ለማወቅ ተችሏል። ይሄንን ውጊያ እያደረጉ በነበረበት ሰዓት ይህን ኃይል ለማገዝ ከደብረ ታቦር አካባቢ ወደ ነፋስ መውጫና ወደ ታች ጋይንት ለመንቀሳቀስ ጉዞ ሲያደርግ የነበረው የመከላከያ ሰራዊት ወለላ ባህር ከተባለ ቦታ ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም 1 ሻለቃ አመራርን ጨምሮ በርካታ የሰራዊቱ አባላትን በመደምሰስ ወደ ደብረ ታቦር እንዲያፈገፍጉ ማድረጉን ነው ለማወቅ የተቻለው።